ሰላም ጤና ይስጥልኝ ተመልካቾች፣ እንደምሰነበታችሁ። ምሳዬ ነኝ። መልካም ለተሰንበት በያላችሁበት ይሁንላችሁ። ዛሬ በሌላ ስራ መጥቻለሁ። ዛሬ ደግሞ እዚህ ላይ የምታዩትን ቆንጆ የተልባ ፍልቅልቅና የሽሮ ውጥት ሰርቼ ላሳያችሁ ነው። ወደ ስራው ስንሄድ እዚህ ላይ ሽንኩርቴን አቅርቤ እያቁላላሁ ነው። ተልባ አቅርቤ ያለው የዚህን ተልባ አዘገጃጀት ጠቆረ ተልባ አይመስልም ኑግ ነው የሚመስለው ለምትሉኝ አፈጫጩ ነው። ይኸው እዚህ ላይ እንደምታዩት ተልባው ያው አቆላሉ አንድ አይነት ነው። በዚህ መፍጫና በዚህኛው መፍጫ በቡና መፍጫው ስንፈጨው ልዩነቱን ላሳያችሁ ፈልጌ እዚህ አምጥቼዋለሁ። ብዙ ሰዎች ደግሞ የመፍጫውን ሊንክ ብላችሁኛል። ያው ያየሁትን ኮሜንቱን ላየሁት መልሻለሁ ልኬያለሁ። ላላየሁት ግን ያው አሁን አስቀምጣለሁ። እዚህ ላይ እንደምታዩት በቡና መፍጫው ስንፈጨው በቅመም በቡና መፍጫው ከለሩ ይሄን ነው የሚመስለው። እንደምታዩት ፈጠን አድርጌ ነው ማሳያችሁ። ከለሩ ይሄን ይመስላል። በዚህኛው ስፈጨው ግን ልዩነቱን እንድታዩት ነው። ተልባ ነው፣ አቆላሉም አልጠቆረም። ይሄን ነው ራሱን ሲለጠለጥ ልዩነቱን ታዩታላችሁ። ይሄው እዚህ ላይ አሁን ነጣ ብሎ ነው የሚታየው። ሲለጠለጥ ግን ስለሚያያዝ አንድ ላይ ስለማድበለብለው ጠቆር ብሎ ይታያችኋል እና የጠቆረ ይመስላችኋል፣ ኑግ ይመስላችኋል። ብዙዎቻችሁ ኑግ ነው ያላችሁኝ። ኑግ አይደለም ተልባ ነው። ይሄው አሁን ያያችሁትን ተልባ በዚህ ላይ ደጋግሜ ስፈጨው ምን እንደሚመስል እዩት። ተለጥልጦ ቅባቱን እዩት። ከስር ቅባቱ ሁሉ እስከሚወጣ ድረስ ነው የሚለጠልጠው። ይሄ መፍጫው ቆንጆ መፍጫ ነው። ያው እያቀዘቀዝን ነው ስንጠቀም አለው ላይ የተጻፈ በማኑዋሉ መሰረት መጠቀም እንችላለን። ይሄው በዚህ መልኩ እንድታዩት ነው፣ ለማሳመን ያክል ነው እዚህ ላይ ያመጣሁት። እንደዚህ ከተለጠለጠ በኋላ በእጅ ሳድበለብለው ይያያዛል። ይሄው እንደምታዩት እንደዚህ ሳደርገው ይያያዛል። ለዛ ነው እንጂ ኑግ አይደለም። አቆላሉም ጠቁሮ አይደለም፣ ጥቁር ሆኖ አይደለም። ቆንጆ አቆላል ነው የቆላሁት። እዛ ላይ ቪዲዮውን ያስቀመጥኩት ለዛ ነው። ይኸውላችሁ አሁን ወደ ስራችን እንመለሳለን። ተልባ ፍልቅልቅ ነው የምሰራው ብያችኋለሁ። ተልባ ፍልቅልቅ ማለት ከተልባ ወጥ ለየት ያደርገዋል። ትንሽ ይለያል። ያው ልዩነቱን ታዩታላችሁ። ሽንኩርቴን እያቁላላው ነው። ቀይ ሽንኩርት እያቁላላው ነው። ዘይት ጨመርኩበት፣ የሚያስፈልገኝን ያክል ዘይት። ከዚህ በኋላ ይሄኛውን በደንብ ካቁላላው በኋላ ነጭ ሽንኩርት አደርግበታለሁ። የሚያስፈልገኝን ነገር እየጨመርኩ አብረን እናየዋለን ማለት ነው። ነጭ ሽንኩርት ነው ይሄ፣ ደቆ የተፈጨ ነጭ ሽንኩርት፣ እሱን ጨምሬዋለሁ። ይሄንም በደንብ ካቁላላው በኋላ ትንሽ ደረቅ ያለ ይመስላል፣ ዘይት ያለው አይመስልም። ትንሽ አደርግበታለሁ። ያው ተልባ በተፈጥሮ ቅባትነት ስላለው ብዙ ቅባት አያስፈልገውም። የተልባው ቅባት የተፈጥሮ ቅባቱ ይበቃዋል። በዚህ መልኩ ይሄን አቁላልቻለሁ። ያቁላላው ተልባዬን አዘጋጃለሁ። ተልባውን የባለፈውን ያው እንደ የተልባው ሰራ እንዳሳየዋችሁ ቁሌቱ ላይ ነው ተልባውን ማደርገው። ይሄኛውን ግን በጠብጠዋለሁ፣ እንደዚህ አሸዋለሁ። ተልባ ይታሻል ነው የሚባለው። እንደዚህ ውሃ አድርጌ ትንሽ ካቆየሁት በኋላ እንዴት እንደማደርገው አሳያችኋለሁ። ሽንኩርቱ ተቁላልቶ በርበሬ ያደረኩበት፣ በርበሬውንም እንዲሁ አቁላለዋለሁ ለተወሰነ ደቂቃዎች። ይሄኛው ከተቁላላ በኋላ ተልባውን አዘጋጅቼ ተልባዬን ጨምሬ እንዴት እንደምሰራው። ተልባ ፍልቅልቅ ቆንጆ አማራጭ ነው ለአራስ ሴት፣ ለወለደች ሴት እንደዚህ ተደርጎ ይበላል። ትንሽ ውሃ አደረኩበት እንዳይቃጠል በርበሬው። እንዲሁ ለቤት መጠቀም እንችላለን። ሪጢጦውን ማዘጋጀት ለማትችሉ ይሄኛው ቆንጆ አማራጭ ነው። በዚህ በእንቁላል መምቻ ወይንም በማንኪያ ማሸት እንችላለን፣ በሚመቸን ነገር። ይሄ የተለጠለጠው ተልባ ለማሸት ትንሽ ያስቸግረኛል። ብዙ ጊዜ የሚያስቸግረኝ ሳሸው ነው፣ ቶሎ አይበተንልኝም። እንደዛኛው በቡናው መፍጫ እንደምንፈጨው ቀላል አይደለም። ይሄኛው ትንሽ ግን የምወደው ምንም ነገር የሆነ ስትመገቡት ምንም የለውም። ምላሳችሁ ላይ የምታገኙት ያላመ ነገር አታገኙበትም። ይሄ በደንብ የተፈጨ ስለሆነ ቆንጆ ነው። ቁሌቱ ላይ የተበጠበጠውን ተልባ ጨምሬዋለሁ እንዳያችሁኝ። ይሄኛውን አሁን በደንብ አበስለዋለሁ ተክተክ እስከሚል። ያው ደቂቃውን ለማሳጠር ፈጠን እያደረኩ ያው መገለጻው ስለምገልጽላችሁ ስራው ፈጠን የማደርገው እንዳይበዛባችሁ እያልኩ ነው። ይሄው በዚህ መልኩ ይሄ ቀጠን ያለ ነው። ተልባ ወጥ ስሰራ ታስታውሱ እንደሆነ ወፈር ያለ ነው የተልባ ወጥ ስሰራ። ይሄኛው ግን ለፍልቅልቅ ሲሆን ግን
እንዲፍለቀለቅ ነው እንደስሙ ቀጠን ብሎ ትንሽ ፍልቅልቅ እንዲል ነው የሚፈለገው። ይሄው እየተፍለቀለቀ ነው። ይሄ ነው ፍልቅልቅ የሚያስብለው እንግዲህ ከተልባ ወጥ ትንሽ ይሄኛው ቀጠን ይላል። ቆንጆ ሆኖ ተሰርቷል። ቆንጆ ጣዕም አለው። ጤናማ ነው። ተልባ ጤናማ ምግብ ነው። እንግዲህ ይህን የታህሳስና የህዳርን ወር በኢትዮጵያ ታህሳስና ህዳር የተልባ ወር ብየዋለሁ። እንግዲህ እኔ ቤት በጣም ተልባ የምንመገብበት ነው። እንደነገርኳችሁ የገበሬ ልጅ ነኝ። ሪጢጦ የሚሰራው እሱ ትዝ ይለኛል እና ተልባ እጠቀማለሁ። በማንኛውም ጊዜ ተጠቃሚ ነኝ። ተልባ በጣም እጠቀማለሁ። ነገር ግን በዚህ በታህሳስና በህዳር ወር ደግሞ ጨው የሚያስፈልገኝን ያክል ጨው አደረኩበት እጠቀማለሁ በብዛት ማለት ነው። ይኸው በዚህ መልኩ ተሰርቷል። ከዚህ በኋላ ይበቃዋል። አንዴ ፈንደቅ እንዳለልኝ አወርደዋለሁ ማለት ነው። ይሄው እንደምታዩት በደንብ ተንተክትኳል። ውፍረቱን በዚህ ልክ ይበቃዋል። በቃ ቀጠን ነው ማለት ያለበት ለተልባ ፍልቅልቅ። ይሄን አወርድና ለሽሮ ጥጥ ደግሞ ሽሮ እንሰራለን። ቆንጆ ሽሮ በድስት በሸክላ ድስት ሽንኩርት አድርጌ እንደዚህ ጥጄዋለሁ። ሽንኩርቱን አቁላላለሁ። ሽንኩርታችን ሲቁላላልን የምንጨማምረውን ነገር እየጨማመርን ዘይት እየጨመርኩ ነው። መጀመሪያ ሽንኩርቱን ነው ያበሰልኩት። በዚህ መልኩ እንደዚህ እያቁላለሁ ፈጠን እያደረግኩ ወደ እናንተ አመጣዋለሁ ማለት ነው። ያው ሁለት ነገር እንግዲህ በ11 በ12 ደቂቃ ሰርቶ ማቅረብ። ቲማቲም እዚህ አቅርቤያለሁ። ፍሬሽ ቲማቲም እንዳይረዝምባችሁ ዋናው ሀሳቡን ለማሳየት ያክል ነው። ይሄ ነጭ ሽንኩርት ነው። እኔ በማዘጋጃቸው ምግቦች ሁሉ ነጭ ሽንኩርት ያው ወጥ ስሰራ እንደዚህ የእንጀራ ማባያዎችን፣ ፓስታ፣ ማንኛውንም ምግብ ስሰራ ነጭ ሽንኩርት አደርጋለሁ። በጣም ነው የምጠቀመው። ነጭ ሽንኩርት ለጤናም ጥሩ ነው፣ ተመራጭ ነው። የተፈጨውን ይሄ ፍሬሽ ቲማቲም ነው። በመፈቅፈቂያ ነው የፈቀፈኩት። እንደዚህ ቆንጆ አድርጎ ድቅቅ ያደረገው በመፈቅፈቂያ። ይሄ ካሮት የምንፈቀፍቅበት ደቀቅ በሚያደርገው በሱ ስላደረግኩ ነው። ድርስ ያለውን ቲማቲም የደረሰውን ቆንጆ ሆኖ የደረሰውን እሱን በመፈቅፈቂያ። ይሄው በዚህ መልኩ እንግዲህ ቁሌቱ እየበሰለ ነው። በርበሬ አላደርግበትም ሽሮ የምጥን ስለሆነ የፈላ ውሃ አድርጌያለሁ። እናንተ እንደምትሰሩ ሽሮውን እዚህ ቁሌቱ ላይ አድርጋችሁ አሽታችሁ ውሃ ጨመር እያደረጋችሁ መስራት ትችላላችሁ። እኔ ግን ውሃ ጨምሬ ውሃው ሲፈላልኝ ሽሮዬን እነሰንሳለሁ ማለት ነው። ይሄው ውሃው ፈልቷል። አሁን ሽሮዬን እነሰንሳለሁ። ሽሮ በጣም የምወደው ምግብ ነው። ያው እንደምታዩ ከለሩ ቆንጆ ነው፣ ምጥን ነው ሽሮ። በርበሬ አያስፈልገውም። በርበሬ የሚያስፈልገው ሲሆን ቆሌቱ ላይ በርበሬውን ጨምራችሁ አብራችሁ ማቁላላት ትችላላችሁ። በዚህ መልኩ ሽሮዬን እየሰራሁ ነው። ሽሮዬም ሲደርስ እንግዲህ ሰንበት ሰንበት ለማስመሰል ተልባ ፍልቅልቃችንና ሽሮ ውጥታችን እንመገባለን። እናንተም እንግዲህ ሰርታችሁ ሞክሩ፣ ተወዱታላችሁ። ቆንጆ ነው። በተለይ ቤተሰብ በዛ ሲል እንደዚህ አንድ ላይ ከቦ ቁጭ ብሎ ለመመገብ ቆንጆ ነው። ይሄው ሽሮዬ እንግዲህ በዚህ መልኩ ደርሷል። ሽሮውም ይበቃዋል። ውፍረቱም ቆንጆ ነው። መጠኑ በቃ ይበቃዋል። በዚህ መጠን ነው መሆን ያለበት። ከአያቴ ብዙ ሙያ ነው የተማርኩት። አያቴ ናት እንደዚህ፣ እሷ በደንብ ትችልበታለች። ሽሮ ውጥት ትኩሱን ትሰራና እንደዚህ፣ እንደውም ትኩሱን ነው። እኔ ትንሽ ቀዝቀዝ ካለ በኋላ ነው የማወጣው። እሷ ግን ትኩሱን እጇን እንኳን አያቃጥላትም። እናቶቻችን ብርቶች ናቸው። ይሄው በዚህ መልኩ እንግዲህ እየደረሰ ነው። ሽሮም ይበቃዋል። ከዚህ በኋላ አቀራርቤ ያሳያችኋለሁ እንዴት እንደማወጣው፣ እንዴት እንደማዘጋጀው። እንጀራ ባናደርግበትም ችግር የለውም። ሳህኑ ላይ እኔ አድርጌበታለሁ። ባታደርጉም ችግር የለውም። እንደዚህ ነው የሚወጣው። እንግዲህ ሽሮ ውጥት ማለት እንጀራውን በአይኑ ወደ ሽሮ ላይ ታደርጉና ቀስ እያደረጋችሁ ልክ እንደዚህ በአይኑ ሙልት ሲል ታዋጡታላችሁ። እንጀራ በጣም ነው የሚጣፍጠው። በጣም እንዴት ደስ ብሏችሁ እንደምትመገቡት። ቤተሰብ ጋር እንደዚህ በትሪ ላይ ይቆለልና
ቤተሰብ ዙሪያውን ከቦ እንደዚህ ነው ያደኩት። ብዙ እህቶች ወንድሞቼ ጋራ እንደዚህ ነበር የምንመገበው። በዚህ መልኩ እንግዲህ ይሄኛውን አውጥቼዋለሁ። ተልባ ፍልቅልቁንም እንደዛው ነው የምናደርገው። ይሄን ከጨረስኩ በኋላ ተልባ ፍልቅልቁም ደግሞ እንደዛ እናደርጋለን። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። ስራዎችን ለምታዩልኝ፣ ለምታበረታቱኝ፣ ላይክ፣ ኮሜንት፣ ሸር ለምታደርጉልኝ ከልብ አመሰግናለሁ። ይሄው ተልባውም እንደዚሁ አውጥቼዋለሁ። እንደዚህ ላይ እየተደራረበ ሲሄድ ተበልቶ አይጠገብም። እውነት ለመናገር በጣም ቆንጆ አማራጭ ነው። ሞክሩት፣ ትወዱታላችሁ። በእርግጠኝነት ትወዱታላችሁ። ከወደዳችሁ ደግሞ ላይክ ማድረጋችሁን አትርሱ። እናንተ ላይክ ስታደርጉ ለተለያዩ ሰዎች የመድረስ እድል ይኖረዋል። ይሄው በዚህ መልኩ አዘጋጅቼዋለሁ። ያምራል። እንደምታዩት በአይኑ ልክ እየሞላ ያ አነበንቱን ሪጢጣውን መስራት ላልቻላችሁ በዚህ መልኩ ብትሰሩትም እንደዚህ ሲደራረብ ቆንጆ ነው። በአይኑ ሙልት ብሎ ነው የሚወጣው። ይሄን ይመስላል እንግዲህ የዛሬው ስራዬ። በጣም ወደ ነው የተመገብነው። ቆንጆ አማራጭ ነው። በተለይ ለጾም ጊዜ ቆንጆ አማራጭ ነው። በፍስግም ቢሆን ሁሉ ጊዜ ስጋ መመገብ የለብንም። የዛሬው ስራ ይሄን ይመስላል። ስራዬን ከወደዳችሁ ላይክ ማድረጋችሁን አትርሱ። በሌላ ስራ እስከምንገናኝ ሀገራችን ኢትዮጵያን ሰላም ያርግልን፣ እኛንም በያለንበት ሰላም ያድርገን። ሰላም ሁኑልኝ ባይ